በሽተኛ ሊያደርግሽ ጠላት ያወጣው ፍላና ያዋል ማዳ አካዳ እግዚአብሔር አምላክ አፈርሳለሁ አለ። ሁለተኛ ደግሞ ተጨንቀሽ እንድትኖሪ ተብሎ ጠላት የጭንቅ ካባ ባንቺ ላይ አለብሶ አይዋል። ዝም ብለሽ ትጨነቂያለሽ፣ ተስፋ ትቆርጫለሽ። ይጸልይልሽ ዛሬ በኢየሱስም ነፃ መውጣት ሆኖልሻል። አሜን። እዚህ ውስጥ አንቺን የሚያገባው ካንቺ ጋር የመጣ ሰው አለ? እኔ አሁን ጸልያለሁ የተበላሸ ነገር ያንቺ ነገር ይስተካከላል። አሜን። ለምስጋና ትቆሚያለሽ። እጃችሁን ዘርግታችሁ ለምስጋና ትቆሚያለሽ ባሉልኝ ሆኖልሻል ይበሉልኝ። መርገምን አየው እግዚአብሔር ሰበርኳል። አሜን። ለምስጋና ትቆሚያለሽ አለ። አሜን። ቤተሰቦች የት ናቸው? እዚህ ሶዶ ናቸው። ዝናሽ የሚል ስም ታውቂያለሽ? ለዚህ ጌታ ክብር አለ የሚል ሰው አለ? ለሷ ጸልያለሁ እግዚአብሔር አምላክ ነገሯን አስለቅቃለሁ አለ። ለሷ እየጸለኩ እጁ ከፍ አድርገው የሚቀበል ሰው አለ? ለብዙ ሰው የሚለቀቅ በረከትን አይቼዋለሁ። ዝም ብሎ ያስጨንቅሻል አይደለም? ዝናሽ በሚል ስም ላይ የተደገመ ድግምታ ያለው እግዚአብሔር አምላክ አፈረስኳል። አሜን። ሌላ ቤተሰቦቹን ሰብስበሽ ለምስጋና ትቀመጫለሽ። አሜን። እግዚአብሔር በውርደት ፋንታ ክብር ሆኖልሻል ያለ ለማ የሚል ሰው አይዋል አባቴ ነው። ሎዶስ ከባዳይ ታሪካል የሚቆም ህልሜለ የምጭ ጎን ላይ ያለው ሰው ያዘው በሚገባ ያዘውና እግዚአብሔር ቀንበርን ይሰብራል ይበልልህ። ድገምና እግዚአብሔር ቀንበርን ይሰብራል በልልህ። አይዞሽ ከነዚህ ቤተሰቦች ጋር ለምስጋና ትቆሚያለሽ በቅርብ ጊዜ ውስጥ ወላዳስ ከብሬዲ ያላባል ይያው ጌታ ምስክር ህይወቷ ተራ ኑሮ እንደሆነ ኑሯን ሁሉ ነገር የሚያበላሽ እጅ ላይ እግዚአብሔር ነው ጣልቃ ገብቻለሁ። አሜን። ዛሬ አልቅሰሻል፣ ቀጣይ ለምስጋና ይሄ በቅርቡ ይሆናል። አጃነቢ ያለው በኢየሱስም ለዚህ ጌታ ክብር ይሁንለት። ጌታ መንፈስ በተደጋጋሚ አንድ ነገር ያሳየኛል። የሚደገም የድግምት ኃይልን እግዚአብሔር አፈርሳለሁ አለ። አሜን። እጃችሁ ዘርግታችሁ ፈረሰ በሉልኝ። አሜን። አተሰው ጮይ አሜን በሉልኝ። አሜን። ጎን ላይ ያለው ሰው ያዝና ፈረሰ በሉልኝ። ሊዳስ ከበኤሌቬኒ በእናታችሁ ሊባርካችሁ አንድ ሰው ካለ ጮሆ ፈረሰ ይበላኝ። ድገምና ፈረሰ በልልኝ። የተደገመ ይሄ ብቻ አይደለም ባይዘው በየቀኑ ደግሞ ድግምት ቤት ስላንተ የሚሮጡ የተደገመውን አዩ የሚሮጡትም አዩ። እግዚአብሔር ከሁለቱም አንተ ያስመልጣለሁ አለ። አሜን አሜን። እጁ ዘርግተህ ትቀበላለህ። እቀበላለሁ። አንድ ጸሎት ልጸልይልህ። ያዝናል ባሉት ፊት እንድትስቅ ዛሬ አጃነ ብያለሁ። አሜን። ጠላት በዘጋው ነገር ላይ አጃነ ብያለሁ። አሜን። ይችላል ኢየሱስ ይችላል። ኢየሱስ ይችላል የምትሉ ሰዎች እኔ አምናለሁ ይችላል የምትሉ ሰዎች ታምናላችሁ? እኔ አምናለሁ የሚል ሰው አለ? ልባርካችሁ በኢየሱስ ስም። ክፉ አዋጅን ዛሬ ከቤታችሁ አባረርኩ በኢየሱስ ስም አባረርኩ። ጎኒ ላይ ያለው ሰው ያዝና ተባረረ በልልኝ። ድገምና ተባረረ በልልኝ። ማነው ጮሆ አሜን 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 የሚል? አንተ ሰው አዲስ መንገድ ሲወጣ ነው ያየሁት። ለዚህ እየጸለይኩ ላንተ እግዚአብሔር አዲስ መንገድ ሲያወጣቸው አሜን በኢየሱስ ስም ተቀበል። የራባሽ ካባዳቦ ሶፕራ ሊወረወሩ የተዘጋጁትን አየው እግዚአብሔር አምላክ ግን አስመለጥኳል። አሜን። ጌታዬው ይፈጠፈጣል ተብሎ እንደዚህ ሊወረወሩ የተዘጋጁትን አየው እግዚአብሔር አስመለጥኳል። አሜን። ጎኒ ላይ ያሰው ጨብጥና ለእግዚአብሔር ብዙ መንገድ አለው በልልህ። ለእግዚአብሔር ብዙ መንገድ አተሳው ተናገር። ለእግዚአብሔር ብዙ መንገድ አለ በልልህ። ለእግዚአብሔር ብዙ መንገድ ለኔ ይሁን ያለ ሰው ጮሆ አሜን ይላል። ከማን ጋር ነው የመጣው? ኢንቫይት አድርጎኝ የመጣሁት ፕሮፊት ነው የመጣው። ይሄ ሰው ቢኪያ እንዴት ስቤኪ ነው? አንተን ኢንቫይት ያደረገው ማለት ነው እሱ ነው። ኢንቫይት በኢንቫይት ነው። ኢየሱስ አጀለ ለበዳ ኢየሱስ እንትን ነው የሚችለው። ወደ ታች ሊወረወሩ ተዘጋጅተው እግዚአብሔር ገለበጥኳል። አሜን። እኔ አጃነ ብዬ ሶፍት ብሰጥ ታምናለህ? አምናለሁ 100% 100%። ነገር እንዳይሳካ የሚዋጋ መንፈስ ስላለ አሜን። እግዚአብሔር ልክ እንደዚህ ነገር በእጅ ላይ ሪል ኢየሱስ አሜን። አልቆ ተፈርሞ በእጅ ላይ የሚገባ ነገር ስላለ አሜን። ማጃካታ ያቬሎ አለ አላባዳይ ጎኒ ላይ ያለው ሰው ጨብጥና እግዚአብሔር ነገርን በእጅ ላይ ያስገባል ይበልልኝ። ድግምና እግዚአብሔር ነገርን በእጅ ላይ ያስገባል ይበልልኝ። አረ ለኔ ይሁን ያለ ሰው ጮህ አሜን ይላል። አሜን። ኢየሱስ የራሴ ሰዓት ነው እያልኩ ነበር።
ስለ ጥቅሱ እያነበበ መልእክት የተቀበልከው ነው። የራሴ ነው ብዬ ማጆራ ባጋታ ላባሽ በእናትህ ሰው ተዘጋጅተው ውሰድ። ልባርካችሁ ማገለግለው ጌታ ከዚህ ቤት ስትወጡ የሆነ ግንብ ይነቃቀላል። ተንብያለሁ፣ ይነቃቀላል። ከልካዩ ይነቃቀላል። ኧረ ባርካለሁ፣ ይነቃቀላል። ስብሰባቸው ወደ ግራና ወደ ቀኝ መስፋት አልቆ በእጅ ላይ የሚገባ ነው። አሜን አሜን። ትላንት ነው ሜሴጅ ገነሜ ላይ ኒድ ብሎኝ አዲስ አበባ ቤት ከራይ ማለት ነው ኮንዶሚኒየም 7ኛ ፎቅ ላይ አውርቼ ጨርሻለሁ። እኔ ፕሮሰስ ወደ ውጭ ለመውጣት ስለሚፈልግ አስጠላኝና አልሄድም አለ። በቃ ጌታ እግዚአብሔር እነሱ ሲጸልዩ እኔ ኢትዮጵያ ገባሁት። አመለጥኩኝ መሐላውን ቃል ኪዳን አፈረስኩት። አዲስ ኪዳን አደረኩት ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ ከሮሎ ወርዶ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘኛል ገባ በእጁ እግዚአብሔር አስቦኛ ዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረኩኝ ከኢየሱስ ጋር በጎልጎታ ቀራንዮ በዚያ ተራራ አንድ ጊዜ ቃሉን ስሰጥ፣ አንድ ጊዜ ትንቢት ስሰጥ፣ አንድ ጊዜ ወንጌል ስሰጥ፣ ልሰራ ስነሳ ነገር ሁሉ ችግር ሁሉ ማጣት ሁሉ በሽታ ሁሉ ነገር ሁሉ ይከፈታል ከእሱ የተነሳ እኔም ይሄ ገብቶኝ ተደግፌዋለሁ በኃያላን መሃል ኃይል እግዚአብሔር ነው። በኃያላን መሃል ኃይል እግዚአብሔር ነው። አንድ ጊዜ ቃሉን ሲሰጥ ሊሰራ ስነሳ ነገር ሁሉ ይለወጣል ከእሱ የተነሳ እኔም ይሄ ገብቶኝ ተደግፌዋለሁ በኃያላን መሃል ኃይል እግዚአብሔር ነው። በኃያላን መሃል ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ነው። ኃይል እግዚአብሔር ቢመሽም ይነጋል ይህንን እናውቃለሁ። እንደ ጨለማ አይቀርም እግዚአብሔር ቀን አለው። ቢመሽም ይነጋል ይህንን እናውቃለሁ። እንደ ጨለማ አይቀርም እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ እግዚአብሔር ቀን አለው። ኢየሱስ ቀን አለው ለሁሉ እግዚአብሔር ቀን አለው። እግዚአብሔር ቀን አለው ለሁሉ እግዚአብሔር ቀን አወጣኝ ከጨለማ አንደ ቆይ በልልኝ። ቆይ እኔ ለዚህ ነው አንተን 7 ሰዓት እና ምለው አንተ ለምን ትቀመጣለህ? ያንተ መልእክት ተቀበል እንዴ? አሜን በኢየሱስ ለዛክሪያስ ምን አለ? ጸሎቴ ተሰምቷል። አሜን። ኤላፋዲያ አሽቶ ወደ ታች እንፈጠፍጣለን ስሉ እግዚአብሔር አስመለጠ። አሜን። በጌታ ይወት ማጃካታ ብዙ አይነት ችግር ደርሷል። ብዙ አይነት መከራ ደርሷል። ብዙ አይነት ምዕራፎቹን አልፋል። አሁንም ደግሞ እንፈጠፍጣለን ተብሎ ተዘጋጅተዋል። እግዚአብሔር አምላክ አሜን አስመለጥኳል። እጃችሁ ዘርግታችሁ ማምለጥ ሆኖልሃል በልልኝ። አሜን። አሁን ተፈርሞ ያለቀ ደብዳቤ አይቸዋለሁ። እግዚአብሔር በእጅ ላይ ሲያስገባ አይቸዋለሁ። እነዚህ ጓደኞች ስሙ እግዚአብሔር አምላክ አስገርመሃለሁ አለ። ዝቅ ባልከው ስፍራ ላይ ቀና አደርጋለሁ አለ። ሶፎንያስ ላይ እግዚአብሔር ቃል ሲናገር ባፈርክባት እንደገና ባለቀስክበት ስፍራ ላይ እንደገና ዝቅ ባልክበት ስፍራ ላይ አሜን
ለምስጋና ትቆማለህ። ስምም ጭምር ለክብርና ለምስጋና ይሆን። አሜን። ይሄ ነገር ሲሆን አይቼዋለሁ። አሜን። በቅርብ ጊዜ ለምስጋና ጠብቀሃል። አሜን። አንድ ዛይ ስጦኝ ለኔ በኢየሱስ ስም የሞገስ ኃይል ምስጋና እጃችሁን አንድ ከፍ አለበት ላይ ልክ በእጅ ገብቷል። አሜን። 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 ልክ እንደዛ እንግዳ ነገር ጨርሻለሁ። ቻው ጨርሻለሁ። ሆኖልሃል፣ ሆኖልሃል። ይገርመው እያገለገልክ መላካይ ነበር። አንተ እዛ ጋር ቆመ መላእክቶችን አይ ነበር። እኔ ግርግዳው ማለት ነው ኖርማሊ መገረጃ ያለ ባዶ ነጭ ነው የምታየው። እሺ እየሰማችሁ ናችሁ? ተናገር ስም መተህ ክሷን ስትነካት እኔ ጋር እንደምትመጣ ያወኩ ነበር። በዛ ዞሮ ወደዚህ አይመጣም እያልኩ ነበር። ግርግዳ አይደለም ምን ያየሁት ያለው መላእክቶች ሲመላለሱ ነው ማለት። የሚገርመው ጴጥሮስ ይላል በአባቱ ተባርኮ ማን ነው ይስሐቅ ባርኮት ያዕቆብ ከወጣ በኋላ ይላል ያዕቆብ ተረከዝ ያዥ ስለመሆኑ መጽሐፍ ይናገራል። ዩኤል ላይ የሚገርማችሁ አባቱ እስኪባረክ ድረስ ብኩርናውን ተቀብሎ እንዴት በአባቱ ፊት መቆም እንዳለ ፈጽሞ አያውቅም ነበር ይላል። ነገር ግን ቁጭ ብዬ መላእክቶችን ያየው እግዚአብሔር አንድ ነገር በላለ። እግዚአብሔር አንተ ቅድም ስለ ቆጣሪ ታወራል። ቆጣሪ ስራው ትራንስፎርመር እዚህ ከተማ ውስጥ ያለው የትኛውም ኤሌክትሪክ ማለት ነው ምትቆጣ ቤታችሁ ውስጥ ያለውን ነገር የሚቆጥር በየወሩ ዲቢት የሚቆጥር ነው ስራው ቁጭ ብሎ መቁጠር ነው። ለሱ የመጣውን ፕሮፌሽን ነው የምላችሁ። ቅድም እሱ ያወራል። እኔ ግን ያን አይደለም ማየው የከተማ ትራንስፎርመር ነው ማየው። አባካኒ ማሰራራቦስ ገቢ አድርግ ያለው አቻን ያብዬ ትራንስፎርመር ማለት ነው። ዝናብ መታ ምን መታ ታሪክ የለም ጉዳዩ አይደለም። ስራው ምንድነው ብትል 24 ታይም ከተማው ላይ ማብራት ነው። እግዚአብሔር አለኝ እዚህ ከተማ ብቻ አይደለም በሰባቱ አጉራት ላይ ቆማለሁ አለኝ። አሜን። እግዚአብሔር ሰው ይሄን አይደለም ማየው። ሙሴን እግዚአብሔር እንደዚህ አለ ለበረታ ሕዝብ አደርጋለሁ። እግዚአብሔር ማለት ነው ስጡ ብለህ አይደለም። ከዚህ በኋላ የት ነው ያለ እኔ ልስጥ ያለ ብቻ አስከፍልሃል። አይኖርም ባሉኝ ፊት እያኖረኝ ጌታ ይጠፋል ባሉኝ ፊት እያኖረኝ ጌታ አለው የጨመርኩኝ አለው እያበዛውኝ አለው አጌ አሳይ ሃይሰይዲ ሱራ ደምራር ያጫገታ ይመተስ ያጎሱ እግዚአብሔር ምስክሬ ነው። እድለኛ ናችሁ። ብቻ ላይ አሁን ስጥና ነገ ስለማታገኘው ማለት ነው። ምክንያቱም በመስጠት ውስጥ ያለውን ብሌሲንግ አግኝ። እኔ ውሃ ሲወስድ ዝም ብዬ አይደለም የተከራከርኩ ነው። ውሃውን አጣጣ ሳይጸለይ ያልኩ ብቻ አይደለም። ውሃውን የያዝኩበት መታዘዝ ነው። ምክንያቱም ያርኮን በመታዘዝ ማፍረስ ስለሚቻል እግዚአብሔር አለኝ ፈልጎ እኮ ነው አያገኝህም አለኝ። ኤልያስን እዛው ከተማ ውስጥ ያለ እንደተሸሸገ እግዚአብሔር አለኝ ከዚህ በኋላ ማለት ነው በብሌሲንግ ብቻ ሀጋፔ ጌታና ከላይ ተጭኖ ይመጣል። አሜን። ለኔ ምስጋና ነው። እኔ በምስጋና ሲል ለምስክርነት መጣለሁ። በአዲስ ዕቃ መልካለሁ። ካዲራ አዲያባዳያ በኢየሱስ ስም አሜን ብያለሁ። መጽሐፍ ከፎን ማለት የሆነ ነገር ከበር የሚያደርግ ነገር ነው አይደል? ምናልባት እዚህ ጋር ፊዚካሊ ስጋው ነው ያለው የሱ እንጂ ስፒሪቹዋሊ እዚህ አይደለም ያለው። መላእክቶች ጋር እየወጣ ሲወርዳል ጌታ እንደዚህ ያለኝ እግሮችን አለ በአለቱ ላይ አቆማለሁ። ከዚህ በኋላ እየታገልክ አትሄድም። እግዚአብሔር ያን ምዕራፍ ዘግቻለሁ አለኝ። ኦሻ ያጋበሽንታ ሚኖኒዮ ይመናውደስ አራ ብርቱዎችን እግዚአብሔር ማለት ጌታ ምስክሬ ነው። ከተማ ካንቲባ ተነዩ ገለሳ ጋው ያኖት እኖ ቃል ሎይቲሲ ይሄ ህዝብ ያለ ነው የሚናገረው። እግዚአብሔር አንዳንድ ጊዜ ታውቃላችሁ አይደል መድኃኒት በክርስቶስ ኢየሱስ ነው በነፃ ስለሆነ እዚህ አናርክሰው። ምክንያቱም
ባለ መድኃኒቶችን ማለት ነው መድኃኒት ለታመመ ሰው ቅመም የሚቀመሙ ሰዎች አያሳዩትም። መድኃኒቱ የት እንዳለ አታውቅም። ግን ወቅጦ ጠጣ ሲባል ነው። ባህላዊ እንኳን እንደዛ ያደርጋል። እግዚአብሔር ያለው በደንብ አድርገህ ስማ። አሁን አሜን ብለህ ተቀበል። እግዚአብሔር ታሪክን ይለውጣል። ጌታ አለኝ ውድ አደርግሃለሁ። የተወራ ሁሉ ማለት ነው። እግዚአብሔር ምስክሬ ጳውሎስ ላይ ሐሳብ እንደቀይሩ ሐሳብ እስኪያስቀይራቸው ድረስ እግዚአብሔር እዚህ ከተማ ላይ አበሳለሁ አሰፋለሁ አለ። ጴጥሮስ ወራ 12 ላይ ቅዠት እየመሰለ ወጣ ይላል። እንግዲህ ተቀብያለሁ ግን እግዚአብሔር አሁን ትልቅ የመሰለው ምዕራፍ አለ። ከዚህ በኋላ ላንተ ሳይታወቅ ሪላክስ ያረክ ትሄዳለህ። እጋን የበስራ ሊሰራ ይችላል። ኢዋኒ አጋዳን አራሳይ ዋየት ወደ አዋኒ ቀላል ይደ እግዚአብሔር ምስክር ያለኝ መንፈሳዊ ስፒሪቹዋል ሃሊንግ ውስጥ አስገባሃለሁ። ላይፊን ቀይራለሁ አለ። ከዚህ በኋላ አለ ያን ቢሽ አሳይ ጉየ ቢዲ ዶመ ተናከነው እግዚአብሔር ታሪክን ቀይራለሁ አለ። ለዚህ ጌታ ክብር ነው። አምላክ ከሆነ ለኛ ከሞተ ከሰማይ ወርዶ እኛን ካዳነ አምላክ ከሆነ ለኛ ከሞተ አንዴ ልባርካችሁ። እኔ አሁን አንድ ጸሎት ብቻ ነው የምጸልየው ለአንተ። እሺ አንድ ውሃ ስጡኝ። አገልጋዮቹ ፈተን በሉልኝ። ይህን ውሃ አንተ አስባል አላስብኩም። ነቢይ መሳፍንቱ ይሰጣል ብለህ አስባል? በጭራሽ በድንገት ነው አይደለም? ልክ እንደዚህ ተኛ ጉብኝት ይሆናል። አሜን። ለምስጋና ጠብቀሃለሁ። እርሻለሁ አጃ ነብያለሁ። ለምስጋና ግን ትመጣለህ? እመጣለሁ። ጨርሻለሁ።